እያዛት ነው። ኮፒ ሊንክ ምናምን አድርጉላት። ባረከላህ ፊክ ለማለት ነው። እሺ ወዲ ባረከላህ ፊክ። አው ትክክል ተናገረች። ኮሜንት ላይ አትሳደቡ። ስድብ እውቀትም እውነትም መረጃም ታሪክም አይሆንም። አትሳደቡ። በእርግጥ ያናድዳል። ሰውነንና ስሜታው ያደርጋሉ። በነገራችን ላይ ካፊሮች አላህ ሂዳያ ይስጣቸው። አላህ ሂዳያ ይስጣቸው። ነጃቲ አንቺን ነበር የምፈልገው። ነጊ እስኪ እንዴት ነሽ? ደህና ነሽ ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ያ ረቢ ሀያ ኔትወርክ ይዞሽ ነው? ድምፅሽ አነሰ እኮ አገባሽ ነው እንጂ ምንድነው? በቃ ቲቤትንሽ በትንሹ ነው የምትናገሪው። ሰላም አለይኩም ያሲ ሰላም አለይኩም ማንኛውም አስተማም ይሰማል ወዴ ለሲ የጠፍተሽ ነው የናፈቅሽኝ። እንደዚህ ረጅም ጊዜ አይቼሽ አላውቅም። እኔ ራሱ ናፍቀሽኝ። ፎሎ ላድርግሽ ሰሞኑን እያሰቡሽ ነበር። አካውንት የኔ አካውንት እኮ አንቺ ሰላቢ ስልኬ ውስጥ ሰላቢ ገብቷል። እዩ ስልኬ ይበላሻል። ካፊሮች ሪፖርት አድርገው ያዘጉታል። ስልኬ ሲበላሽ አብሮ ይጠፋል። ኧረ እኔ ምን ይሻለኛል? ስንት አስራ ምናምን አካውንት ከፈትኩኝ። ነጃቲ ታውቂያለሽ? እንግዲህ 4 አመት ይው ባለፈው ሸዋል አሁን ሸዋል 4 አመት የዘንድሮ አሁን ሸዋል በዚህ ወር 4 አመት ሞላኝ። ቲክቶክ ከጀመርኩ ማለት ነው። 4 አመት ሙሉ 12 አካውንት ነው የከፈትኩት። አንድ አካውንት ቢሆን 12 ፎሎስ ብሎሽ አሁን እየፈለኩ እነሱ ላጣም ፎሎ ላርጋ ለናስ ግማሽ ጠፍቷል። አንድ ለአንድ እህት የሰጠኋት እንደሆነ ስሙን ቀይረዋለች። አንዱ ይኸው ባለፈ ይሄ ስልኬ ተበላሽቶ አብሮ ሲበላሽ አካውንቱም አብሮ ተበላሽ። ወላሂ ኢሜሉን እያወኩት ፓስወርዱን እያወኩት ኢሜል ባስገባ ፓስወርድ ባስገባ እምቢ አለ። አለቀስኩላ ወላሂ ብሽቅ አለኝ። አልከፍትም ብዬ ነበር ከፈትኩኝ መልሼ። እና እንዴት ነሽ? ደህና ነሽ ወይ? ደህና ነኝ አልሐምዱሊላህ። እኔ ለነገሩ ጠፍቼ ኢትዮጵያ ገብቼ ብዙም አልገባም ነበር። አሁን ተመልሼ መጥቼ ነው። ተንጫጫሁብሽ ወላሂ አሁን ወይ ረምላ ለማን ታገኛታለሽ? አዎ አግኝቻት ነበር ባለፈው ደሴ ተገናኝተን። ማሻአላህ ስሚኝ፣ ዋትስአፕ ምናምን ካለሽ ባለፈ የሆነ ክንታሮት መድኃኒት ጀጋኒ ምናምን እያለች ስታወራ ነበር። በውስጥ ገብቼ ብጽፍላት ልታየው አልቻለችም። ቢዚ ናት መሰለኝ። ብዙ ጊዜ አትገባ ሶሻል ሚዲያ እንትን ማለት የባለቤት ወንድሜ ሚስት ዘመር ነች እና ወንድሜ ሚስት ጋር ደውዬ ስልኳን ቀበለልሻል። ወንዙን እንደው ገራዱ ቤት ሰርተውበታል። ተናድጃለሁ። ምን ወላሂ ወንዙ በጣም ነው የሚያምረው። ምንድነው ደግሞ አርባ ጫማ ሄድኩኝ። አርባ ጫማ ሲባል ነው መሰማው። ስሚማ እንደ ድሮ ሽምብራ ይዘራል። ሲዛንትን አገራዱ ሽምብራ አለ፣ ጥንቅሽ አለ፣ ቋል ነው የሚባለው በለስ እሱ አለ። በቃ መብላት ነው አልኩሽ። ኧረ አለ ግን እንደ ድሮ ያምራል። ገራዱ ወላሂ ያምራል። ገራዶ ያምራል። በሚጥቆሎ ደግሞ ወደዛ ሄጄ ነበር። ወደ አንቻሮ ምናምን የሚያስሄደው እዛ በቃ እሸት ተዘርቶ ያተር እሸት ጠርጥሬ ይበላል። ኢንሻአላህ ወደዛ አካባቢ ሞቃት ስለሆነ ጥንቅሽ ምናምን አለ። ገራዶ እስከ ይቱ አልሄድሽም? ይቱ ደህና ነው። እንዴት ወንዙ ላይ ቢኖር በዛኛው በኩል ድንጋ መፍጫ ምናምን የሚባለውን አልፌ ሁሉ ሂጃለሁ።
ሲያምር በዛ በኩል ያለው ወንዝ ደግሞ ወይኔ አገሩ ማን እንደሚባል አላውቅም። ቆይ ጠይቄ አብሬራቸው። እኔ እኮ ሰው እየተከተልኩ ነው የሄድኩት። የምሄደው ዘመድ የለኝም። በዚህ የሚጠሉ ነኝ። ኸይር ነው ኢንሻአላህ። እኔ በደጋ በኩል ምንም ዘመድ የለኝም እና በዚህ በገራዶ በምናምን የለኝም። ግን ጓደኞች የቤተሰባቸው ጋር ቆለኛ ነኝ። በዚህ በአንቻሮ ብቲ በኬሚሴ በባቲ ማሻአላ ሁሉም ቤተሰቦቼ በዛ ናቸው። ከዛ የሆነ ነገር ሲፈጠር አክስቴሊ ብለው ሲነሱ ከደሴ ተከትዬ እነሱም ያውቃሉ ጥለውኛ ሄዱም ገጠር ስለምወድ አላህ እንደዛ ነው። ሀገራችን አላህ ሰላም ያድርገው። እንግዲህ ገራዶ እንደዛ ከሆነ ሄዳለሁ። ድንኳን አጥላለሁ። ገራዶ አንድ 8 በላይኔ ድንኳን እንሰጥሻለሁ። አስለም ከዛው ከገራዶ የሆነ ቤት አስቀምጫዋለሁ። ድንኳኑን ራሱ ሁለተኛ ላለመቸከም ማለት ነው። አንዳንዴ እኮ ደስ ይላል። ዘና ላልሳቃችሁም አሁን የሀገሩን ትዝታ አረ እንደው ባለፈ እና አብዲ ወሎ ዩቲዩብ ፖስተውት አይቼ ወይኔ ምን ወር ላይ እንደ ፖስተውት አላውቅም። አረንጓዴው እንዴት ያም አረ ባለፈ አልቅሽ ያ እንትና ጦሳት ይሁብ የሚለው ምንትን ለቆ ይሄ ማን ሜዳ የሚባለው ነው ከብት የሚጠብቁበት ማን ነው? እዚህ በገራዶ ሳይሆን በዚህ በኩል ስሙ ጠፋኝ። እኔ እኮ ከብት ማለት ነው ዱላቸውን ተቀብዬ እየነዳ ሁሉ ቪዲዮ ተቀርጫለሁ። ታግዷል አልኩኝ። ሰውቱ ቦሩ ሜዳ አይደለም ሌላ አለ። ሌላ ማን ነበር ብታይ? አልቅሽ ወጣልኝ። በቃ ዘመድ እንደሞተበት ያኔ ታውቂያለሽ። ብዙ ጊዜ አይቻል አቅም ነበረ እንዴት እንደሚያምር በቃ ሰዎቹ ታውቂያለሽ። የዘመዶች የመሰሉኝ ደግሞ ተመሳሳይ ነው ማህበረሰባችን። አለባበሱም ቦሩ አይደለም። ለደሴ የት አካባቢ መሰላችሁ? ስሙን ጠፋኝ። ስሙ ረሳሁት። እዛ አካባቢ ነው። እንደዛ ይመስላል። አላንሻ ሜዳ እንደዛ ይሆናል። አዎ እንዴት እንደሚያምር እንዴት አድርገው እንደቀረጹት አላውቅም። በቃ አልሐምዱሊላህ። ለማንኛውም ይሄን ይመስላል። ነጃቲ ፎሎ መልሼልሻለሁኝ። ከረምላ ጋር አገናኝ። ወላሂ አጅራለሁ። ሁለት ሰው ነው የታመሙ። እኔ ከመምን ደውላ ሰላም በይልኝና ተቀበይልኛ ጀማ። ሌሎች ሀሳብ ያላችሁ መልሱ። ማሜ ሚውት አደረገ። እሺ ማንንን አስገባ እስኪ ክርስቲያኑ ወገኖቻችን እስኪ። ዋሌኩም ሰላም። አሚ ጠፋሽ እኮ በሰላም ነው አለው። ባለፈ እኮ ወይኔ ልወረድ ቦታ የለም። ለምን እንዲ ቁጭ ብለሻል? ቆይኔ ልወርድ ነው። አንድ ጻፉ ቅዱሳኖች። እሺ አልሙም እንዴት ነህ? ድምፅህ አይሰማም። እየፈለኩሽ ነበር እንደ ጳውሎስ ሐዋርያ መልእክተኛ ጳውሎስ። እንዴት ናችሁ ግን? በዓል እንዴት አለፈ? ደህና አልሐምዱሊላህ። እኔም እንደ ሐዋርያው ጳውሎስ እኔ ሉቃስ ሁኜ አንቺን እየፈለኩ አንቺ የለሽም ቲክቶክ ላይ። ኧረ ተይ አይዋ እንደ ጳውሎስማ ብዙ የመንፈሳዊ ልጆች አሉት እኮ። ስለዚህ እኔ በጳውሎስ ቦታ አንተ በጳውሎስ መንፈሳዊ ልጆች ቦታ ሆነ ነው ጥሩ እንኳን እንፈልግ። ጳውሎስ በሉቃስ ነው። እኔ በሉቃስ ነው። ሉቃስ ከጳውሎስ ነበር ሲማር የነበረው። ኸይር ነው። ያው ጳውሎስ እንግዲህ በኢየሱስ ፈጣሪነት የማያምን ሰው ነው። ሰዎች ኢየሱስ ፈጣሪ ነው ብለው እንዳያምኑ ተጠንቅቆ የሰበከ ሰው ነው ጳውሎስ ብሎ ማለት ነው። እና ስንት ጊዜ መስራቸው የጳውሎስን ደብዳቤ ያነበብኩት እኔ ብዙ ጊዜ ነው ያነበብኩት። እና የሚገርም ሰው ነው ጳውሎስ ስላለውኝ ጠንክሩ። ጳውሎስ ኢየሱስን ፈጣሪ አይደለም ብሎ የሰበከውን ለሕዝብ አድርሱ እላለሁኝ። ይህን ይመስላል።
እንደሆነ አላውቅም። ኤኒዌይስ ያለው አመለካከት መስተካከል አለበት። የሺ ሚዩት አድርጌ በጳውሎስ ዙሪያ ያለው ነገር መስተካከል አለበት። እንግዲህ ዑለሞች ምን እንደሚሉ አላውቅም። እንግዲህ ከእስልምና ጋር ከእስልምና ጋር ጳውሎስ ትንሽ ችግር ያለበት የስቅላቱ እንጂ ጳውሎስ ኢየሱስን ፈጣሪ ነው ብሎ አያምንም። ሰዎችም ኢየሱስን ፈጣሪያችሁ ነው አምልኩት ብሎ አላስተማርም። ጳውሎስ ፈጽሞ ኢየሱስን አላመለክም። እንዲሁ ኢየሱስ ምንድን ነው የሚለው? ሰው ነው። ነቢያቶችማ ሙስሊም ናቸው እኮ። ነቢያቶች እኮ ሙስሊሞች ናቸው። እና ስለዚህ አሁን ጳውሎስን እኔ ምንድን ነው የምለው? መጥፎ ነው አልለውም። ያ ኖርማሊ መጥፎ ነው አልለውም። ነገር ግን እንደ ሐዋርያት ካላህ ሰላምታን አለምንለትም አልጠይቅለትም። ይህንን ነው የማደርገው። እና እስኪ እኔ ፈትዋ ጠይቃለሁ። በነገራችን በዚህ ዙሪያ ፈትዋ ጠይቅና ተስተካክሎ የጳውሎስ ነገር በደንብ መነገር አለበት። ጳውሎስ ብሎ ማለት ኢየሱስን ፈጣሪ ነው ብሎ የማያምን ሰው ነው። እና ኢየሱስን ፈጣሪ ነው ብሎ ካላመነ እሱን መበደል ነው የሚሆነው። የእሱን ስም ማጥፋት፣ የጳውሎስን ስም ማጥፋት እንዴት ተረዳሁ? መጀመሪያ ተረጅኝ። እኔን እስኪ ለመመለስ አትቸኩኝ። አዳም ተረድቻለሁ። አሁን አንተ መጽሐፍ ቅዱስ ውጭ ጉድ ተረዳሁ። ምንድን ነው የምትፈልገው? አሁን ነቢያት ስትይኝ ነቢያቶች በቁርአን ጊዜ አለው እያልኩሽ ነው። ለምሳሌ በቁርአን ጊዜ አሉ አይደለም ያልኩት እኮ። በቁርአን ጊዜ አሉ አይደለም። ቁርአን እኮ ከአዳም ጀምሮ እኮ ነው እስከ ነብዩ መሐመድ አለይሂ ሰላቱ ወሰለም የሚነግረን እኮ። ለምሳሌ አምላካችን አላህ ሱብሃነሁ ወተዓላ ለአዳም ቃል ኪዳን እንዳቆመ ተነግሯል። አዳም በቁርአን ጊዜ ነበር እንዴ? የለም። ቁርአን ምንድነው? አጠቃላይ ነው። ነብያቶችን አምላካችን አላህ ሱብሃነሁ ወተዓላ በየዘመናት መካከል ነብያት ልኳል። እነዛ ነብያቶች ህዝብን እንዴት አድርገው እንዳስተማሩ ነው ያመጣው። የተለያዩ መጽሐፍ ተሰጥቷቸዋል። ለአብርሃም መጽሐፍ ተሰጥቷል፣ ለዳዊትም፣ ለሙሴ፣ ለኢየሱስ። አሁን አንቺ ችግር የለውም እኮ አንቺ ለምሳሌ ሙስሊሞች ናቸው ነቢያቱ ስትይ ሙስሊሞቹ እነዛ ነቢያቶች ያስተማሩትን ትምህርት ነው የምትነግሪኝ። ለምሳሌ በእኛ እምነት አይሁዶች ክርስቲያን ናቸው፣ አይሁዶች የሚያመልኩት አይሁዶች ናቸው ብዬ ነው የማምነው። እኔ ነቢያቶች አይሁዶች ናቸው ብዬ ነው የማምነው። አንቺ ደግሞ ሙስሊም ናቸው ስትይ ሀሳባቸውስ እንዴት ነው? አንቺ ለምሳሌ ቁርአን ላይ አላህ አይወልድም አይወለድም ይላል እና አይሁድ አላህ ይወለዳል ፈጣሪ ያህዌ ይወለዳል ብሎ ያምናል። እንዲያምንም እኮ የአይሁድ አምላክ ይወለዳል ብሎ ያምናል። ልንገርሽ አሁን አንቺ ለምሳሌ ቁርአንሽን ልንገርሽ፣ ቁርአን አላህ አይወልድም አልወለደም አልተወለደም ይላል። እነሱ ደግሞ እንደሚወለድ ያምናሉ። እየነገርኩሽ እኮ ሶ እንዴት ናቸው ሙስሊም የምታያቸው? በዛን ሰዓት የነበረው አላህ ስልክ አንተ አከራሚ ነው እኮ መጽሐፍ ከአይሁድ መጽሐፍ ስጠኝ። ከአይሁድ መጽሐፍ የት ጋ ነው አይሁድ ፈጣሪ ይወለዳል ብሎ የሚያምንበትን አሳይ። ለምሳሌ ዳዊት ክርስቶስ እንደሚወለድ ያምን ነበረ። እንዴ ክርስቶስ ፈጣሪ ነው እንዴ? ክርስቶስ እኮ የድንግል ማርያም ልጅ እኮ ነው። የድንግል ማህፀን የከፈተ የክርስቶስ ማርያም ማህፀን የከፈተ ወንድ በስጋ እንደሚመጣ ነግሮናል። አዎ ፈጣሪ ነው። በስጋ